ምቾት ያለውና ደህንነቱ የተጠበቀ ባለ 5 ኮከብ ጎጆ የሚሰሩትን ወፎች ላስተዋውቃችሁ። ፔንዱሊን ቲትስ ተብለው ሲጠሩ በወፎች ዓለም እንቁላል ትታችሁ ምግብ ፍለጋ ከወጣችሁ ዛሬ በጣም ደስ ብሎኛል። ብዙ የሚጠብቋችሁ ከእባብ አልፎ እንደ እንሽላሊትና ቁራ ያሉ የተለያዩ የተመቱ እንስሶች አሉ። ይሄን ችግር ታዲያ እኛ ያልተማሩ ኢንጂነሮች በጎጆ አሰራራቸው ፈተውታል። ጎጆዋቸው 2 መግቢያ ያለው ሲሆን የመጀመሪያው ሰፊ መግቢያና ጠባብ ሳሎን ያለው ሲሆን ሁለተኛው ደግሞ የማይታይ ስንጥቅ መግቢያና ሰፊ ሳሎን ያለው ነው። እንቁላሎቹ ተፈልፍለው እስኪያድጉ የማይታይ መግቢያና ሰፊ ሳሎን ያለው ውስጥ ነው የሚሆኑት። ስለዚህ እባብና እንሽላሊቶች በሰፊው መግቢያ እየገቡ ምንም ሳያገኙ ይወጣሉ። መኪና ከለለሽ ቤት ከለለሽ ገንዘብ ከለለሽ ትሽ እኚህን ድብቅ እንቁላሎች ትንሽም ቢሆን የማግኘት ቻንስ ያላቸው በብልህነታቸው ምክንያት ቁራዎች ብቻ ናቸው። ውስጥ ነው የገባው። እናታችሁ ስንት አለሌ በዛበት ምን ያነጫጭባ ተገላገልኩ። ስል ደግሞ ይሄ ሾጣጣ የሆነ ሰውዬው እናታችሁ